ይሄ የራሳችሁ ምርጫ ነው። እንግዲህ እንዲህ ማድረግ ትችላላችሁ። የፈለጋችሁ ነገር ማስቀመጥ ትችላላችሁ። ይሄ ጆዝ ህንድ ነው። እንዲህ ማድረግ ትችላላችሁ። የራሳችሁ ምርጫ ነው። በቆረጥኩበት በሙረባዓት ነው ያስቀመጥኩት። ይሄን ይመስላል እንግዲህ። ከወደዳችሁ ሼር፣ ሰብስክራይብ አድርጉ። ባይ። በሌላ ቪዲዮ እስከምንገናኝ ቻው። ሰላም አለይኩም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የሙ ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ውድና የተከበራችሁ የሙሳሌ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሀሳብ አስተያየታችሁ ኮሜንት አስቀምጡልኝ። እንግዲህ ቪዲዮ ከሰራው በጣም ቆይቻለሁ ስላልተመቻቸልኝ ነው። ዛሬ ደግሞ እናንተ ተወዱታላችሁ። በጣም ለየት ያለ ቪዲዮ ነው ይዤ የመጣሁት። ዛሬ የምንሰራ የቡስቡሳ አሰራር ነው። ቡስቡሳ አሰራር ያው አብዛኛ በአረብ ሀገር በቡና ነው የሚጠቀሙት፣ ሀላ ነው እና በጣም አሪፍ ነው። በጣም አሪፍ ነው። ትወዱታላችሁ ብዬ ተስፋ አለኝ። እንግዲህ አብረን እንሰራለን። ለሱ የሚያስፈልገው እቃዎች እንግዲህ አጋጣሚ ሰው መጥቶብኝ ወንዶች ወደ ኩሽና ሲመጡብኝ የሆነ ሽሎኮ ውስጥ ገብቼ ነው እየሰራሁት ያለሁት ማለት ነው። ሙኬፍ ተበላሽቶ እየሰሩ ነው። እንግዲህ 3 እንቁላል ያው እዚህ ጋር ይታያቸዋል። 3 እንቁላል ከፍሪጅ ካወጣሁት 30 ደቂቃ ያክላል፣ ግማሽ ሰዓት ማለት ነው። ቀዝቃዛ መሆን የለበትም፣ ዳፊ መሆን አለበት። 3 እንቁላል እንግዲህ እዚች ጋር ሰብሬ ወደ እቃ ውስጥ ገብቻለሁ። ከላጥ ካላችሁ በከላጥ መጠቀም ትችላላችሁ። ያው እኔ በትንሹ ለመስራት ስላሰብኩ ነው። ጠይቅ እዚች ጋር ግን ይታያችኋል። ሱካር 1 ኮብ ግማሽ፣ ከግማሽ የበለጠ ሩብ ጉዳይ ማለት ነው። ለአንድ ኮብ ሱካር እናቀረብኩ። እዚች ጋር ግን ይታያችኋል ማሌሽ ለሁሉም ነገር ማለት ነው። ለበን ለኡርጎ ወይንም ደግሞ ዘባዲ ማለት ነው። እዚች ጋር ደግሞ ሰሚድ ይባላል። 1 ብርጭቆ ያቀረብኩት ያ ሁሉንም ለክቼ በ1 ብርጭቆ ለመጠቀም ስላሰብኩ ነው። እያንዳንዱ ግን 1 ብርጭቆ ነው የሚያስፈልገው። እኔ ደግሞ ሰራተኛ ነኝ። ያ ሁሉ እቃ ማጠቡ ስለሚቀለኝ ለራሴ 1 ብርጭቆ ለመጠቀም ያሰብኩት ለዛ ነው። እነሱ እያንዳንዱ ለዚህ ብዙ እቃዎች ያወጣሉ አረቦች ማለት ነው። እንደነሱ ከሆነማ እቃው ማለት ይችላል ለማጠብ። እዚች ጋር ይሄው ይታያቸዋል። ኬክን ባውደር ነው ያለው፣ ይታያቸዋል። እዚህ ጋር ኬክን ባውደር፣ ይሄ ሱካር ነው፣ ይሄ ዘባዴ ነው ማለት ነው። ይታያቸዋል። ይሄ ሰሚድ። እሺ እዚች ጋር ግን ዘይት አለኝ። ዘይቱን ለክቼ ሳደርግ አሳያቸዋለሁ። በጣም ቀላልና በጣም ፈጣን የሆነ ቡስቡሳ አሰራር ነው። ይሄ ደግሞ ወይንም ኮኮናት ነው ወይንም ደግሞ ጆዝ ሂንድ ይባላል ማለት ነው። አሳያችኋለሁ በብርጭቆ ለክቼ ሳስገባ ልኩ አብረን እንሰራዋለን ማለት ነው። ድና የተከበራችሁ ያው መጨረሻ ላይ ደ እንትን እናደርጋለን ማለት ነው። ፋኒሊያ እናደርገዋለን። ያው እንቁላል ስላለ የእንቁላል ሽታ ትንሽ በምግብ ላይ ስለሚያስጠላ ማለት ነው። ይሄ አሁን እንቁላሉ በደንብ እንመተዋለን። በደንብ መታ እናደርገዋለን። በደንብ ልምታውና እመጣለሁ ማለት ነው። ያው በደንብ ስለመታው አረፋ ነገር አውጥቷል ማለት ነው። እዚህ ላይ ሱካሩን እንጨምረዋለን። ወደ ለክቼ ያስቀመጥኩ ሱካር አሁን በደንብ እንመታዋለን።
የሚችለውን ያክል ሁሉንም ግን እኩል መሆን አለበት። ዘይት ነው አሁን በደንብ መትቻለሁ። እንቁላሉና ሱካሩ አሁን ዘይት ጨምርበታለሁ። አሁንም እንደ በደንብ እንመተዋለን። ምንቸ በደንብ ያስፈልገዋል። እጃችሁ የሚያማችሁ ከሆነ እንትን በማሽን ፍጩት ማለት ነው። የቪዲዮ ጥራት አሁን በጣም ይቅርታ ጠይቃለሁ። አሁን እንግዲህ እንደምታዩት ይታያችኋል። አሁን የቅድም ያሳየኋችሁ ዘባዴ ወይንም ደግሞ እርጎ ትልቁ ነው። ይሄ ትልቁ ነው። እኔ ግን ያው በብርጭቆ ለክቼ ነው የወሰድኩት። ብርጭቆ እንዳሳየኋችሁ በብርጭቆ ሁሉንም ነገር እኩል መለካት አለብን። ይሄን ጨምራለሁ። በነገራችን ላይ እርጎ ከሌላችሁ በእንትን በወተት መስራት ትችላላችሁ። ለበን እንትን ስላለኝ ነው ዘባዴ ስላለኝ ነው። አሁንም በደንብ እንተዋለን። አዋህደት በደንብ አዋህዱት። ለጊዜ ጥራት ይቅርታ ጠይቃለሁ። ሰሚዱን እንጠቀማለን። እንግዲህ በደንብ አዋህጃለሁ። ይታያችኋል ተስፋ አለኝ። አሁን እዚህ ላይ ማድረግ ያለብን ይሄ ሰሚዱ ማለት ነው። አሁንም እሱንም እናዋህደዋለን እንደዛ ማለት ነው። ከወፈረ ወተት መጨመር ትችላላችሁ። ለመናችሁ ዘባዴው መጨመር ትችላላችሁ። ከቀጠነ ግን ሰሚዱና ምንድነው የኮኮናቱ መጨመር ትችላላችሁ። አሁን ሰሚዱን ጨምሬዋለሁ። ኪክን ፓውደር እንጨምረው ማለት ነው። አሁን ስለዚህ አያችሁ እና ይሄ ነው እንትኑ ብስኩቱ ውስጡ ሶፍት የሚያደርገው ማለት ነው። አሁን ኮኮናቱን እንጨምራለን። አሁን እንግዲህ ወደ ኮኮናቱ ልንሄድ ነው። አልቀጠነም፣ አልወፈረም። አሁን መካከለኛ ላይ ነው ያለ። አሁን ኮኮናቱን ጨምሬያለሁ። ሁሉንም እኩል ነው። አሁን እናዋህደዋለን ማለት ነው። አሁን ጨርሰናል። 10 ደቂቃ ያክል ፍሩኑን አብርቼዋለሁ። አሁን እዚህ ጋር ሲኒ ጋር ይታያችኋል። ሸፋ ከበላቱ ጋር ይመስላል። እሱ ለማድረግ ነው። ግን ውስጡ ላይ ዘይት አሁን ደግሞ ጠህኒ የሚባል አለ። እሱን መቅባት አለብን እንደማይዘን አንድ ማንኪያ ጠህኒ የሚባለው ያደረኩት ይሄ ከስር እንደማይዘን እንዴ እንቀባዋለን። ቀብቼ እመለሳለሁ። እንደዛ ጨርሰናል። አሁን ስሚዱን እናስገባዋለን እዚህ
መካከለኛ ነው። አልወፈረም፣ አልቀጠንም። ሁሉም ቦታ እናደርሰዋለን። በእንደዚህ መልክ ጨርሰናል። 45 ደቂቃ በኋላ ተመልሰን እንመጣለን። አሁን ወደ ፍሩን አስገባዋለሁ። ከታች 10 ደቂቃ ያክል ነው ያበራሁት። ከዛ ከታች እስከሚበስል እንጠብቀዋለን። ከላይ ይለከሳል። ከዛ ከወጣ በኋላ እንገናኝ ከ45 ደቂቃ በኋላ። ያ ቤተሰቦች ታለች ይውላችሁ። ይሄን የመሰለ ምርጥ ብስቡሳ ወጥቷል። ለብስቡሳው ላይ የምንጠቀመው ነስትላ መጠቀም ትችላላችሁ። ነስትላ ደግሞ እኛዎቹ ስለማይጠቀሙ ስለማይፈልጉ ይሄ ሱካር ነው። ሱካሩን ደግሞ ሲሰራ አንድ ጊዜ ያሳያችኋለሁ። ሱካር አንድ ኩባያ ሱካር ከሆነ አንድ ኩባያ ውሃ፣ ውስጡ ደግሞ ሄል ጠብ አድርጉበት ወይም ትንሽ ሎሚ አስሩበት። ለምን ሱካሩ ከበሰለ በኋላ ከስር የሚቀመጠው ባህሪ ይኖረዋል። ያ ነገር ሎሚ ጠብ ካደረጋችሁት ወይም ደግሞ ሄል አንድ ላይ እሳቱ ላይ መንተክተክ አለበት። ከዛ በኋላ ሼሪያ ይሆናል ማለት ነው። ይሄ ምርጥ ሼሪያ ነው የሚሆነው ማለት ነው። እንደዛ ይሄን እንጠቀማለን ማለት ነው ሀባይቦቼ። እና ቁጭ ያሳያችኋለሁ። በጣም አሪፍ ነው። እናንተም ተጠቀሙት፣ ትወዱታላችሁ። ከወደዳችሁት ለጓደኞቻችሁ ሼር አድርጉት። በጣም አሪፍ ነው። ከታችና ላይ አብርቼው እንደዚህ በሚያምር እንትን